የህወሓት ቡድን በትላንትናው ዕለት በአፋር ክልል ወሰን ተሻግሮ በመግባት 6 መንደሮችን በጉልበት ተቆጣጥሯል ሲል የክልሉ መንግስት ወነጀለ። የአፋር ክልል መንግስት ምሽቱን ባወጣው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። የአፋር ክልል መንግስት ይህ ማስጠንቀቂያን የሰጠው ዛሬ ምሽት 5 ሰዓት ገደማ በክልሉ ኮሚኒኬሽን ቢሮ አማካኝነት ባወጣው አጭር መግለጫ ነው። ክልሉ በዚሁ መግለጫ ጠብ ጫሪና ከጥፋቱ የማይማረው ሲል የጠራው የህወሓት ቡድንን ረቡዕ ጥቅምት 26 ከምሽቱ 1 ሰዓት ገደማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን አስታውቋል። ተኩስ የተከፈተባቸው የአካባቢው በአፋር ክልል ዞን 2 መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች መሆናቸውን ክልሉ ገልጿል። የህወሓት ቡድን በአፋር ክልል ወሰን ተሻግሮ ጥቃት ፈጽሞባቸዋል የተባሉ አካባቢዎች ዋራና ሚልኪ የሚል መጠሪያ ያላቸው ናቸው። የህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ይማጸኗቸው ጉጀሌ ግን አሻፈረኝ በማለት ግጭቱን አስከትሏል ሲል የአፋር ክልል በዚህ መግለጫ ላይ ወንጅሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትላንት በስቲያ ባደረጉት ንግግር በካዲነትና በወንጀለኝነት የፈረጁትን የህወሓት ቡድን ጉጀሌ የሚል ስያሜ መስጠታቸው የሚታወስ ነው። በተያያዘ ዜና በአፋር ክልል በትላንትናው ዕለት በደረሰ ጥቃት ከ2000 በላይ ሰዎች መፈናቀላቸውን ባለስልጣናት ተናገሩ። በአፋር ክልል የህወሓት ኃይሎች ተቆጣጥራቸዋል ከተባሉ እና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን አንድ አካባቢ ባለስልጣን ለኢትዮጵያ ኢንሳይደር ተናግረዋል። ከቀያቸው የተፈናቀሉ ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአካባቢ በሚገኙ ቦታዎች መጠለላቸውን ባለስልጣናቱ ገልጸዋል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትላንትና ረቡዕ ጥቅምት 26 2018 በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትላንት ምሽት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚሁ መግለጫው የህወሓት ቡድን በዚሁ ቀበሌ በሚገኙ 6 አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሏል። የኢትዮጵያ ኢንሳይደር በስልክ ያነጋገራቸው 3 የአካባቢው ነዋሪዎች ይህንኑ የክልሉን መረጃ አረጋግጧል። በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎችም ሚልኪ፣ ዋራአ፣ ሚላ፣ ከረፈቱ እና ሌሎችም አካባቢዎች መሆናቸውን እነዚህ ምንጮች ገልጸዋል። የአፋር ክልል መንግስት በትላንቱ መግለጫው የከባድ ተኩስ አካባቢው ላይ ከፍቷል ሲል ወንጅሎ ነበር። በእነዚህ አካባቢዎች በሞርታርና በዙ 23 ድብደባ እየተፈጸመው ከምሽቱ 1 ሰዓት ገደማ እንደነበረም በመግለጫው አመላክቷል። የቶንሳ ቀበሌ ነዋሪ የሆኑ አንድ የዓይን እማኝ የትላንቱ ከባድ መሳሪያ ተኩስ የቆየው ከምሽቱ ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽት 2 ሰዓት እንደነበረ ለኢትዮጵያ ኢንሳይደር ገልጿል። ተኩሱ ሲጀመር የአካባቢው ነዋሪዎች ከስፍራው በመሸሻቸው በሰዎች ላይ በርካታ ጉዳት አለመድረሱን አስረድተዋል። ስማቸው እንዳይጠቀስ የጠየቁ የቶንሳ ቀበሌ የስራ ኃላፊ ባለስልጣን አካባቢዎቹ በህወሓት ኃይሎች ቁጥጥር ስር መሆናቸውን በጥቃቱ የደረሰውን ትክክለኛ ጉዳት ለማጣራት አለመቻሉን ለኢትዮጵያ ኢንሳይደር ተናግሯል። ሆኖም በጥቃቱ በእንስሳትና በቤቶች ላይ ጉዳት መድረሱን ሰምቻለሁ ብለዋል። በትላንቱ ጥቃት ሳቢያ 700 ገደማ ሰዎች መፈናቀላቸውን የሚያሳይ መረጃም እንደደረሳቸው የስራው ኃላፊ አክለው በመጋሌ ወረዳ እንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትላንቱ ጥቃት ተከትሎ በ3 ቀበሌዎች ነዋሪዎች የሆኑ ከ2000 በላይ ሰዎች መፈናቀላቸውን ለኢትዮጵያ ኢንሳይደር ገልጸዋል። ነዋሪዎች የተፈናቀሉት ቶንሳ፣ ፋሮና አዱ ከተባለ ቀበሌዎች መሆኑንም ኃላፊው አመላክተዋል። ከቶንሳ ቀበሌ ብቻ 1300 አባወራዎችና እማወራዎች መፈናቀላቸውን የገለጹት አቶ አብዱ ከአዱ 786 እና ከፋሮ 66 አባወራዎች በተመሳሳይ መኖሪያቸውን ለቀው ወደ ሌሎች ቦታዎች መሄዳቸውን አብራርተዋል። አብዛኞቹ ተፈናቃዮችም ተጠልለው የሚገኙት በፋሮ ቀበሌ በሚገኙ አካባቢዎች እንደሆነ የጠቆሙት አቶ አብዱ ኢብሮ እና ሳፋዶሬ የተባሉ ቀበሌውን ስፍራዎቹ ተፈናቃዮች እንደሚገኙ ጠቁመዋል። ከነዚህም በተጨማሪ አሮሪ ወደ ተባለ ስፍራ የዩክ ተፈናቃዮች እንዳሉ አክለዋል። ኢትዮጵያ ኢንሳይደር ያነጋገረችው አንድ የአካባቢው ነዋሪም የህወሓት ኃይሎች ተቆጣጥሮታል በተባለ ቦታዎች ላይ ነዋሪዎች ቀያቸውን ለቀው መሄድ ሲሞክሩ ክልከላ እንደተደረገባቸው መስማቱን ገልጿል። በእነዚህ አካባቢዎች እህቶቹና ወንድሞቹ እንደሚገኙ ያመላከተው የግለሰብ እነርሱን በስልክ ያነጋገረበት ወቅትም ነዋሪዎቹ ላይ ድብደባ እየተፈጸመ መሆኑን እንደገለጹለት አስረድቷል። የነዋሪ በእነርሱ አካባቢ በትግራይ የሰላም ኃይሎች በሚገኙ ታጣቂዎች ላለፉት 4 ወራት ሲንቀሳቀሱ መመልከቱን ገልጿል። ህወሓቶች ወደ አካባቢው የመጡት የነዚህ ኃይሎችን ለማጥቃት ነው
የሚል ግምቱን አስቀምጧል። በዛሬው ዕለት እስከ እኩለ ቀን ድረስ አካባቢው ምንም አይነት የተለየ እንቅስቃሴ አለመኖሩን የዓይን እማኞች እማኝነት ሰጥተዋል። የትላንቱን ጥቃት ሲፈጸም ከቀያቸው 5 ኪሎ ሜትር ገደማ ርቀት ላይ የሚገኝ ስፍራ ሆነው የተኩስ ድምጽ መስማታቸውን ያመላከቱት ሌላ የአካባቢው ነዋሪ ከዚያ በኋላ ወደ መኖሪያቸው መመለስ አለመቻላቸውን ገልጿል። ባለቤታቸውና ልጆቻቸው በእነዚህ አካባቢዎች እንዳሉ የገለጹት እኚሁ ነዋሪ በዛሬው ዕለት ተጨማሪ በህወሓት ኃይሎች ወደ አካባቢው መምጣታቸውን ተናግረዋል። የአፋር ክልል መንግስት ትላንት ባወጣው መግለጫ የህወሓት ቡድን የክልሉን ወሰን ተሻግረው ከመፈጸሙ ድርጊት አስቸኳይ እንዲቆጠብ አሳስቦ ነበር። ቡድኑ ይህንን የማያደርግ ከሆነ ግን የክልሉ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።